በ1981 እንደ አውሮፓውያን አቆጣጠር በሎስ አንጀለስ የሚገኙ የሕክምና ባለሙያዎች አንድ የሚያስደነግጥ ነገርን ማስተዋል ጀመሩ። ቀደም ሲል ሙሉ በሙሉ ጤነኛ የነበሩ ወጣቶች በጣምና ከባድ በሆነ የሳንባ ምች ህመም በድንገት መሞት ጀመሩ። የበሽታው መከላከል አቅማቸው ወይም ደግሞ ነጭ ደም ሴላቸው ተደምስሶ ነበር። በአጭር ጊዜ ውስጥም ይህ ምስጢራዊ ህመም በመላው ዓለም ላይ ተሰራጨ። ሕክምናው አልታወቀም፣ መንስኤውም አልተደረሰበትም። ይባስ ብሎ ፍርሃትና የተሳሳቱ መረጃዎችን እና የሰዎች መገለል ዓለምን አሸበሩ። ይህ በሽታ በኋላ ላይ HIV ኤድስ ተብሎ ተሰየመ። ነገር ግን ይህ ጉዳይ ቫይረሱ በድንገት ከመጣ የሚል ጥያቄን አነሳ። በላብራቶሪ የተቀነባበረ ባዮሎጂካዊ ጦርነት መሳሪያ ነው ወይስ በምርመራ የተፈጠረ ስህተት? የብዙዎቻችን ጥያቄ ለሆነው ለዚህ ለሴራ ንድፈ ሀሳብ ሳይንሱ የሚሰጠውን አሳማኝ ምላሽ ምንድነው? ከዛም ባሻገር በየቀኑ የሚወሰዱት እነዚህ ትናንሽ የአርት መድኃኒቶች ይህን ጉዳይ ቫይረሱን በሰውነታችን ውስጥ እንዴት አድርገው እንደሚቆጣጠሩት በዛሬው ረዘም ባለ ዶክመንተሪ ቪዲዮ የኤችአይቪን ታሪካዊ አመጣጥና የቫይረሱን ሳይንሳዊ ጉዞ እና የመድኃኒቱን የማስወጣት ሚስጥር በጥልቀት እንመረምራለን። ቪዲዮውን እስከ መጨረሻው ተከታተሉኝ፣ ትማሩበታላችሁ። የእውቀት መስኮቶች ነው። ሰብስክራይብ ማድረግ እንዳረሱ። ወደ ቪዲዮ። ስለ ኤችአይቪ አመጣጥ ስናስብ ወደ 20ኛው ክፍለ ዘመን መጀመሪያ በተለይም ደግሞ ወደ 1920ዎቹ መካከለኛው አፍሪካ ጫካዎች መመለስ አለብን። ሳይንቲስቶች ባደረጉት ጥልቅ የጂኖስቲክ ምርመራ ኤችአይቪ በድንገት ከመሬት ተነስቶ የተፈጠረ ቫይረስ አለመሆኑን አረጋግጠዋል። ቫይረሱ የመጣው ሲአይቪ ወይም ደግሞ ሲሚኒያን ኢሚዩኖዴፊሻንሲ ከተባለ ቫይረስ እና በቺምፓንዚዎች ላይ ከሚገኝ ቫይረስ እንደተፈጠረ አረጋግጠዋል። ታዲያ ከዝንጀሮ ወይም ከቺምፓንዚ በሽታው እንዴት ወደ ሰው ልጅ ሊሻገር ቻለ ብለን መጀመሪያ ራሳችንን ስንጠይቅ በወቅቱ በመካከለኛው አፍሪካ ወይም ደግሞ በአሁኗ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የሚኖሩ አዳኞች እነዚህን እንስሳት ለምግብነት ያድኑ ነበር። አዳኞቹ እንስሳቱን በሚያዘጋጁበትና ስጋውን በሚቆራርጡበት ጊዜ የፈሰሰው የዝንጀሮ ደም እና የሰው ልጅ እጅ ላይ ያለ የነበረው ትንሽ የቁስል መካከል ንክኪ ተፈጠረ። በዚህ ንክኪ ምክንያት በሽታው የዛኔ ተላለፈ። ቫይረሱ ወደ ሰው ልጅ ከተሻገረ በኋላ በሰውነት ውስጥ ረጅም ጊዜ በማሳለፍ ሚውቴሽን አደረገ። ማለትም ባህሪውን ቀይሮ ኤችአይቪ 1 ወደሚባለው መደብ ቅርጹን ለወጠ። ነገር ግን በጫካ ውስጥ የነበረው ቫይረስ እንዴት መላው ዓለም ላይ ሊሰራጭ ቻለ? በ1920ዎቹና በ1950ዎቹ መካከል በኪንሻሳ ከተማ በፈጣን እድገት ላይ ነበር። የባቡር መስመሮች መስፋፋት፣ የወንዝ ትራንስፖርትና የሰዎች ከቦታ ወደ ቦታ እንቅስቃሴ ቫይረሱን ቀስ በቀስ ወደ ሌሎች የአፍሪካ ክፍሎች ከዛም በ1960ዎቹ ወደ ካሪቢያን ደሴቶች በተለይም በሃይቲ በመጨረሻም በ1970ዎቹ ወደ አሜሪካና ወደ ዩሮፕ እንዲሰራጭ አደረገው። ብዙዎች ኤችአይቪን በ1970ዎቹ በላብራቶሪ የተቀነባበረ የሴራ ውጤት ነው ብለው ያምናሉ። ነገር ግን የሳይንስ ሊቃውንት በ1959 የተወሰዱ የደም ናሙናዎችን CDR59 በመባል የሚታወቁትን በመመርመር ኤችአይቪ ከዛም በፊት በሰው ልጅ ደም ውስጥ ይገኝ እንደነበረ አረጋግጠዋል። ስለዚህ ቫይረሱ የተፈጥሮ ዝርያ መሻገር ውጤት ነው እንጂ በላብራቶሪ የተሰራ አይደለም። አንድ ሰው በኤችአይቪ ኤድስ ሲያዝ በሰውነት ውስጥ ምን ይከሰታል? ቫይረሱ ወደ ደማችን ሲገባ ዋና ኢላማው የሰውነታችንን የመከላከያ ሰራዊት የሆኑትን CD4 T ሴልስን ማጥቃት ነው ወይም የበሽታ መከላከያ ህዋሳትን። ቫይረሱ የራሱን ስራ የሚጀምረው በእነዚህ በሚከተሉ በአራት መንገዶች ነው። ቫይረሱ መጀመሪያ ላይ የሚያደርገው አታችመንት ኤንድ ፊውዥንን ነው። ቫይረሱ በCD4 ህዋሳችን ውጫዊ አካል ላይ ይጣበቃል። ከዛም የራሱን ሽፋን ከህዋሱ ጋር በማቀላቀል ውስጥ ይገባል። ቫይረሱ በሁለተኛ ደረጃ ላይ የሚያከናውነው መገልበጥ ወይም ደግሞ መቀላቀል ነው። ሪቨርስ ኤንድ ትራንስክሪፕሽን ይሉታል ፈረንጆቹ። ኤችአይቪ የራሱ የሆነ RNA አለው። የሰውነታችን ዋስ ደግሞ በሚሰራው በDNA ነው። ቫይረሱ የራሱ ሪቨርስ ትራንስክሪፕቴስ የተባለውን ኢንዛይም በመጠቀም የራሱን RNA ወደ DNA ይለውጠዋል። ቫይረሱ በሶስተኛ ደረጃ ላይ የሚያከናውነው ነገር መዋሃድን ወይም ደግሞ ኢንቲግሬሽን ይሉታል ፈረንጆቹ። ቫይረሱ የራሱን DNA ወደ ህዋሳችን ኒውክሊየስ ገብቶ ከራሳችን DNA ጋር እንዲዋሃድ ያደርገዋል። በዚህም ጊዜ ህዋሳችን ቫይረሱ ማምረቻ ፋብሪካ ይሆናል ወይም ደግሞ ያንን ህዋስ የኤችአይቪ DNA እንዲያመርት ያደርገዋል ማለት ነው። በአራተኛ ደረጃ ላይ ደግሞ የምናገኘው ማባዛትና መውጣትን ነው። ሪፕሌክሽን እንደ ሪሊዝ ይሉታል ፈረንጆቹ። ህዋሳቱ በቢሊዮን የሚቆጠሩ አዳዲስ ቫይረሶችን ያመርታል። አዳዲሶቹ ቫይረሶች ደግሞ የጥንቱን CD4 ህዋስን ገለው ወደ ሌላኛው ጤነኛ ህዋስ ይሻገራሉ ማለት ነው። በጊዜ ሂደት የCD4 ህዋሳችን ቁጥር እጅግ በጣም ይቀንሳል። የበሽታ መከላከል አቅማችንም ሲወድቅ ሰውነታችን ተራ ጉንፋን ወይም ደግሞ የሳንባ ህመም እንኳን መታገል ያቅተዋል። ይህ ደረጃም ኤድስ ይባላል። አኳየርድ ኢሚዩኖዴፊሻንሲ ሲንድሮም ይባላል። ነገር ግን ዛሬ ዓለም ያለችበት የህክምና ደረጃ ትልቅ ቦታ ላይ ይገኛል። ዘመናዊ የኤችአይቪ ህክምና አርት ተብሎ ሲጠራ ምህጻረ ቃሉም አንቲሪትሮቫይራል ቴራፒ ይባላል። አርት ቫይረሱን ሙሉ በሙሉ ከሰውነታችን ውስጥ ነቅሎ ባያወጣውም በሰውነታችን ውስጥ እንዳይባዙ እጅና እግሩን ያስረዋል።
መድኃኒቶቹ እንዴት ይሰራሉ ብለን መጀመሪያ ራሳችንን ስንጠይቅ አብዛኛውን ጊዜ የሶስት የተለያዩ መድኃኒቶች ስብስብ ነው። ኮምቢኔሽን ቴራፒ ነው። መጀመሪያ ላይ የምናገኘው ቫይረሱ ወደ CD4ችን እንዳይገባ ያግዱታል ወይም ደግሞ በሩን ይዘጋሉ ማለት ነው። በሁለተኛ ደረጃ ላይ የምናገኘው ቫይረሱ የራሱን RNA ወደ DNA እንዳይቀይር ያግዱታል። በሶስተኛ ደረጃ ላይ ደግሞ የምናገኘው አዳዲስ የተመረቱ ቫይረሶች ከሌላ ህዋሳት ጋር ተጣጥመው እንዳይወጡ ወይም ደግሞ ተደባልቀው እንዳይወጡ ያበላሹባቸዋል ማለት ነው። አንድ በኤችአይቪ የተያዘ ሰው መድኃኒቱን በየቀኑ በስነ ስርዓት ቢወስድ በደም ውስጥ ያለው የቫይረስ መጠን እጅግ በጣም ይቀንሳል። ይህ ደረጃም አንዲቴክቴብል ይባላል፣ በምርመራ የማይገኝ ማለት ነው። በህክምናው ሳይንስ አሁን የተረጋገጠ አንድ ትልቅ አብዮታዊ እውነታ አለ። ሀ እኩል ይሆናል ሀ ማለት ነው። የቫይረሱ መጠን በደም ውስጥ በምርመራ የማይገኝበት ደረጃ ላይ ከደረሰ ወይም ደግሞ አንዲቴክቴብል ከሆነ ቫይረሱ በግንኙነት ወቅት ሌላ ሰው የመተላለፍ እድሉ በጣም ዜሮ ነው ማለት ነው። ይህ ማለትም በኤችአይቪ ቫይረስ የተያዙ ሰዎች ረጅም እድሜ መኖርና ህይወት የመመስረት እድል አላቸው ማለት ነው። ታዲያ ከኤችአይቪ ሙሉ በሙሉ መዳን ይቻላል? እስካሁን ድረስ በዓለም ታሪክ ውስጥ ከኤችአይቪ ሙሉ በሙሉ የዳኑ ሰዎች ጥቂት ሰዎች አሉ። ከነዚያ መካከል በርሊን ፔተንት በመባል የሚታወቀው አንድ ቲሞቲ ሬይ እና ደግሞ ብራውን እና ለንደን ፔተንት የሚባሉ ሰዎች ይጠቀሳሉ። እነዚህ ሰዎች የዳኑት አጥንት መቅኔ ወይም ደግሞ ስቲም ኬል ንቅለ ተከላ ካደረገላቸው በኋላ ነው። ነገር ግን ይህ ህክምና በጣም አደገኛና ውድ በመሆኑ ለሁሉም ሰው የሚሆን አይደለም ወይም ደግሞ አይመከርም ማለት ነው። ሆኖም ግን አሁን ላይ ሳይንቲስቶች የጄኔቲክ ኤዲቲንግ ቴክኖሎጂን CRISPRን በመጠቀም ቫይረሱን DNA ከሰው ልጅ ህዋስ ላይ ቆርጠው ለማውጣት እና አዳዲስ መከላከያ ክትባቶችን ለመስራት በከፍተኛ ምርምር ላይ ይገኛሉ። የዛሬው ማጠቃለያችን ኤችአይቪ የሰው ልጅ ታሪክ አካል ቢሆንም በሳይንስ ጥረትና በመድኃኒቶች እገዛ አሁን ላይ ሙሉ በሙሉ ሊቆጣጠሩት የሚችሉት የጤና ሁኔታ ሆኗል። ከሁሉም በላይ ደግሞ ማህበረሰባችን ስለ ቫይረሱ ያለውን አስተሳሰብ እና ማግለል ማቆም አለበት። መረጃ ማወቅ ፍርሃትን ያስወግዳል። የዛሬው ዶክመንተሪያችን ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረግ እንዳረሱ፣ ለጓደኞቻችሁና ለቤተሰቦቻችሁ ሼር ማድረጋችሁ እንዳረሱ እና እናንተም ስለ ቪዲዮ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። የእውቀት መስኮቶች ነው። ሳምንት እስከምንገናኝ ባይ ባይ። ወዳችኋለሁ። ባይ